ተወዳጅ የሆናችሁ የጌታ ብሩካን ሰላም ጸጋ ለእናንተ ይብዛ። እኔ ቢሾፕ ተመስገን እባላለሁኝ። ዛሬ የእግዚአብሔር ጽድቅ መረዳት ከምለው መጽሐፍ ከዚህ መጽሐፍ ለተከታታይ ሳምንታት የእግዚአብሔር ሐሳብ ከኔ ጋር አብረን የእግዚአብሔር ጽድቅ መረዳት በሚል ርዕስ ላይ ተመርኩዘን የእግዚአብሔር ሐሳብ የልቡን ሐሳብ ምንማር ይሆናል። ጌታ ኢየሱስ ክርስቶስ ይባርካችሁ። እንጀምራለን። በጸሎት እንጀምራለን። ጌታ እግዚአብሔር አምላክ ሆይ በጌታ በኢየሱስ ክርስቶስም ክብር ሁሉ ምስጋና ሁሉ አምልኮ ሁሉ ናምስ ላንተ ይገባል። በኢየሱስም ተባረክ። በዚህ ሰዓት ይሄን ቃል እግዚአብሔር አምላክ ይሄን የልብን ሐሳብ እንድንማር መልካም ፈቃድ ስለሆነ በጌታ በኢየሱስም እናመሰግናለን። ይሄንን ትምህርት የሚከታተሉ ሁሉ በኢየሱስም በጨለማ ዓለም እንኳን ያሉ ሁሉ እግዚአብሔር ከዚህ እውነት የተነሳ በኢየሱስም ወደ ብርሃን እንዲመጡ በጌታ በኢየሱስ ክርስቶስም ዳንነትን እንዲያገኙ በኢየሱስም ጸለይ። ስለምትረዳን እናመሰግናለን። በጌታችን በኢየሱስ ክርስቶስም አሜን። የእግዚአብሔር ጽድቅ ምንድን ነው? ጽድቅ ምንድን ነው የሚለውን አብረን እንከታተላለን። ሮሜ ምዕራፍ 1:16 ላይ ያለውን ቃል በጌታ በኢየሱስም አነባለሁ። በወንጌል አላፍርምና አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው ለሚያምኑ ሁሉ የእግዚአብሔር ኃይል ለጻድቅ በእምነት ይኖራል ተብሎ እንደተጻፈ የእግዚአብሔር ጽድቅ ከእምነት ወደ እምነት በእርሱ ይገለጣልና። በዚህ ሮሜ ምዕራፍ 1 ቁጥር 16 እና 17 ያለውን ቃል ነው። ከዚህ ነው ዛሬ ለመነሻነት አንስተን የምናወራው የምናብራራው እና ጽድቅ በሁለት ይከፈላል። ጽድቅ በሁለት ይከፈላል። የመጀመሪያው ሰዋዊ ጽድቅ ወይንም ደግሞ ሰው ሰራሽ ጽድቅ ሲሆን ሁለተኛው ጽድቅ የእግዚአብሔር ጽድቅ የሚል በሁለት ጎራ ይከፈላል። ሰዋዊ ጽድቅ የምንለው ሰው ሰራሽ የሆነ ጽድቅ በሰው ጥረት፣ በሰው ግረት፣ በሰው ድካም፣ በሰው ላብ የሚገኝ። ስለዚህ ስለ ሰው ጽድቅ ወይም ደግሞ ሰው ሰራሽ ስለሆነው ጽድቅ የእግዚአብሔር ቃል ሲናገር ምን ይላል? ከእግዚአብሔር የሚመጣው ጽድቅ ስላላወቁና የራሳቸውን ጽድቅ ለመመስረት ስለፈለጉ ለእግዚአብሔር ጽድቅ አልተገዙም። ሮሜ 10:3 ንጹሕ ይሆን ዘንድ ሰው ምንድን ነው? ጻድቅስ ይሆን ዘንድ ከሴት የተወለደ ምንድን ነው? እግዚአብሔር በቅዱሳን እንኳ አይታመንም። ሰማዕታትን በእርሱ ፊት ንጹሐን አይደሉም። ሁሉም ከመንገድ ወጥቷል። ኢዮብ 15:14-15 በአንድ ላይም ብልሹ ሆኗል፣ አንድ እንኳን መልካም የሚያደርግ የለም። መዝሙር 14:3 ላይ የሰው ልጆች በራሳቸው ጽድቅ በእግዚአብሔር ፊት መቆም አይችሉም። ማንም ከአዳም ጀምሮ ያው ታሪኩ እንደምናውቀው ሮሜ ምዕራፍ 5:12 ላይ በአንዱ በአዳም ኃጢአት ምክንያት ሞት ወደ ዓለም ገባ ይላል። ግን በሁለተኛው አዳም በክርስቶስ በኩል ሕይወትና ጽድቅ ሆነልን። እግዚአብሔር የተባረከ። ስለዚህ የሰው ጽድቅ ወይም ሰው ሰራሽ የሆነ ጽድቅ ሊያድን አይችልም፣ ወደ እግዚአብሔር ሊያቀርብ አይችልም። እግዚአብሔር የተባረከ። ለዚህ መነሻ እንዲሆን በጀርመን አገር ይኖር የነበረ አንድ ታላቅ ቄስ የነበረ ማርቲን ሉቴርን ታሪክ ስንመለከት በጣም ልብ የሚነካ ነውና በግል ሕይወቱ በነበረው ኃጢአት ምክንያት የእግዚአብሔርን ጽድቅ ፍለጋ ከገዳም እስከ ገዳም በጣም ብዙ ዋጋ እየከፈለ የነበረ ነገር ግን የሮሜ መጽሐፍ ምዕራፍ 1 ቁጥር 16 ያለውን ቃል የእግዚአብሔር ጽድቅ ስለ እግዚአብሔር ጽድቅ አንብቦ ከዛ ጊዜ ጀምሮ ጽድቅ በእምነት ብቻ እንደሆነ፣ በስራ እንዳልሆነ፣ በሰው ጥረት እንዳልሆነ፣ ጽድቅ እግዚአብሔር በክርስቶስ በኩል ሰርቶ ጨርሶ ለሰው ልጆች ያቀረበ ያም ጽድቅ ደግሞ በእምነት በኩል የሚገኝ እንደሆነ ያንን መጽሐፍ አንብቦ ከዛ ጊዜ ጀምሮ ነው ሕይወቱ የተለወጠው። እግዚአብሔር የተባረከ ይሁን። ስለዚህ የእግዚአብሔር ጽድቅ እግዚአብሔር በክርስቶስ በኩል የሰራው ማለት በክርስቶስ በኩል የሰራው የሰዎች አስተዋጽኦ የሌለ የሰዎች ምንም አይነት ኮንትሪቡት የሌለ እግዚአብሔር በልጁ በኢየሱስ ክርስቶስ በኩል ሰርቶ የጨረሰውን
እኛ ደግሞ በእምነት በኩል የምንቀበለው በእምነት በኩል የዘላለምን ሕይወት የምናገኘው ዳህነት የምናገኝበት መንገድ ነው። ክብር ለኢየሱስ ይሁን። ወደ አዳም ስንመለስ ወደ ዘፍጥረት ወደ ፍጥረት መጀመሪያ ስንመለስ ዘፍጥረት ምዕራፍ 3 ላይ እንደምንመለከተው አዳምና ሔዋን የእግዚአብሔርን ሕግ በመጣሳቸው የእግዚአብሔር ትእዛዝ በመጣሳቸው እግዚአብሔር አትብሉ ያላቸውን ያችን ፍሬ ወስዶ በመብላታቸው መጽሐፍ እንደምናገር ሞት ሆነ ይላል። ስለዚህ ከዛም በኋላ እግዚአብሔር እችን ፍሬ በበላችሁ ጊዜ ሞትን ትሞታላችሁ እንዳላቸው ሁሉ ያንን ፍሬ ከበሉ በኋላ በአዳምና በሔዋን ሕይወት ላይ መንፈሳዊ ሞት ወይም ከእግዚአብሔር ጋር ያላቸው ኢንቲሚቲ ከእግዚአብሔር ጋር ያላቸው ህብረት ፌሎሺፕ እንደተቋረጠ መንፈሳዊ ህብረታቸው ከእግዚአብሔር ጋር የልጅነትና የአባትነት ህብረት እያደረጉ ካሉበት ከዛ ህይወት ያ ህብረት እንደተቋረጠ መጽሐፍ ቅዱስ ይናገራል። ግን እግዚአብሔር ማሪ አምላክ ስለሆነ እግዚአብሔር ይቅር ባይ አምላክ ስለሆነ በመልኩና በአምሳሉ የፈጠረውን የሰው ልጅ እግዚአብሔር ለማዳን እግዚአብሔር በገነት ውስጥ አንድ ነገር አደረገ። አዳምና ሔዋን ያችን ፍሬ ከበሉ በኋላ ሰይጣን ወይንም ደግሞ ዲያብሎስ እንዳለ እንደ እግዚአብሔር አዋቂ ትሆናላችሁ፣ እንደ እግዚአብሔር መታውቁ ትሆናላችሁ ብሎ ባላቸው መሰረት ያ በእግዚአብሔር ክብር በእግዚአብሔር ጸጋ ተሸፍኖ የነበረው ያ ማንነታቸው ራቁት ሆነ። በዚህ ጊዜ አዳምና ሔዋን ከቅጠል እንደ ልብስ አድርጎ ቅጠል አገልድሞ ያንን እርቃን የነበራቸውን ያንን ማንነታቸውን ሀፍረተ ሥጋቸውን እንደሸፈኑ መጽሐፍ ቅዱስ ይናገራል። ያ ምን ነው የሚያመለክተው? የሰው ስራ ሰው በራሱ ስራ ለማዳን የሚሞክረውን ጥረት የሚያደርገውን ያንን ነው የሚያሳየንና በኋላ ግን እግዚአብሔር አምላክ በሚያስደንቅ ሁኔታ እግዚአብሔር አምላክ በገነት ውስጥ በግ አርዶ እግዚአብሔር መስዋዕት አድርጎ በሚያስደንቅ ሁኔታ እግዚአብሔር ቆዳን እንዳለበሳቸው ይሄን የሚያመለክተው ምክንያቱም ብሉይ ኪዳን የአዲስ ኪዳን ጥላ ስለሆነ እግዚአብሔር ጸጋን እንዳለበሳቸው መጽሐፍ ቅዱስ ይናገራል። በመቀጠል እግዚአብሔር ኢየሱስ ክርስቶስ የሁለተኛው አዳም መጥቶ የመዋጀት ስራ እስከሚሰራ የቤዛነትን ስራ እስከሚሰራ ያንን ምልክት እንደሆን እግዚአብሔር አምላክ መስዋዕት እንዳደረገ ደም እንዳፈሰሰ መጽሐፍ ቅዱስ ይናገራል። ክብር ለጌታ ይሁን። እናም በመጨረሻም መናገር የሚፈልገው ያ ሂደት ሁሉ ያ ጥላ ሁሉ ኢየሱስ ክርስቶስ እስኪመጣ ከዛም በኋላ በእነ አብርሃም ዘመን እንዲሁም ደግሞ በካህናት ዘመን በሕጉም ውስጥ እግዚአብሔር ይህንን የመስዋዕትን ስርዓቶችን እንደደነገገ መጽሐፍ ቅዱስ ይናገራል። እግዚአብሔር የተባረከ ይሁን። ስለዚህ ጽድቅ እኛ ሰርተን የምናገኘው ሳይሆን እኛ ደክመን እኛ ቁልቁል ወርደን እኛ ተራራ ወጥተን የምናገኘው ሳይሆን እግዚአብሔር በአንድያ ልጁ በኢየሱስ ክርስቶስ ሰርቶ የጨረሰ የጽድቅ ስራ ይሄንን ደግሞ በእምነት ብቻ የምንቀበለው እንደሆነ ልንረዳ ይገባል። ጽድቅ ምንድን ነው? ወይንም ደግሞ ጽድቅ ማለት ምን ማለት ነው? ጽድቅ ማለት ያለምንም ኩነኔ ያለምንም ሀፍረት ያለምንም ፍርሃት ያለምንም ጭንቀት ያለምንም መሸማቀቅ በእግዚአብሔር ፊት የመቆም መብት ማግኘት ማለት ነው። ጽድቅ ማለት በእግዚአብሔር ሕልውና መገኘቱ ባለበት በድፍረት መመላለስ መቻል ማለት ነው። ጽድቅ በእግዚአብሔር ዘንድ ተቀባይነት ማግኘት ነው። ጻድቅ ነህ ማለት በእግዚአብሔር በአባታችን ፊት ንጹሕ ነህ ነቀፋ የለብህም ተብሎ አዋጅ የታወጀለት ሰው ማለት ነው። ጻድቅ ማለት ትክክል ተብሎ አዋጅ የታወጀለት ሰው ማለት ነው። ጻድቅ ማለት በፍርድ ፊት ቆሞ ንጹሕ ነህ ነቀፋ የለብህም ተብሎ ዳኛው ያወጀለት ማለት ነው። እግዚአብሔር የተባረከ ይሁን። ስለዚህ አዳም በኃጢአት ከመውደቁ በፊት በሚያስደንቀው ሁኔታ በእግዚአብሔር ፊት ያለምን መሸማቀቅ በእግዚአብሔር ፊት የእግዚአብሔር መገኘት ባለበት ቦታ በገነት ውስጥ በክብር ይመላለሱ ነበር። በኃጢአት ከመውደቃቸው በፊት በክብር በኮንፊደንስ በድፍረት በእግዚአብሔር ፊት ይመላለሱ ነበረ።
እግዚአብሔር የተባረከ ይሁን። እናም የሚያስፈልጋቸውን ነገር ሁሉ በድፍረት ጠይቆ የመቀበል መብት ነበራቸው። ግን ያንን ሁሉ በኃጢአታቸው ምክንያት ከእግዚአብሔር እንዳጡ መጽሐፍ ቅዱስ ይናገራል። እግዚአብሔር የተባረከ ይሁን። ስለ እግዚአብሔር ጽድቅ ስንመለከት ደግሞ መጽሐፍ ቅዱስ የሚናገረው ነገር አለ። ኤርምያስ 23:6 ላይ በእርሱ ዘመን ይሁዳ ይድናል፣ እስራኤልም በሰላም ይኖራል፣ የሚጠራበትን ስም እግዚአብሔር ጽድቃችን ነው የሚል ነው ይላል። እግዚአብሔር ጽድቃችን ነው የሚል ስም መጠሪያው የእግዚአብሔር የስሙ መጠሪያው ራሱ እግዚአብሔር ጽድቃችን ነው የሚል ይሆናል ይላል። እግዚአብሔር የተባረከ ይሁን። ስለዚህ እግዚአብሔር ያዘጋጀውን እግዚአብሔር በልጁ በኢየሱስ ክርስቶስ በመስቀል ስራ ሰርቶ የጨረሰውን ያንን የእግዚአብሔርን ጽድቅ ለማግኘት አንድና አንድ ብቻ የሚያስፈልገን እምነት ነው። በእምነት ክርስቶስ ለእኔ ሞቶልኛል፣ ክርስቶስ ለእኔ ተነስቶልኛል፣ ክርስቶስ ለእኔ ተገርፈዋል ብለን ስናምን ያንን የእግዚአብሔርን ጽድቅ ኩነኔ የሌለበት ወይንም ደግሞ በእግዚአብሔር ፊት በድፍረት እንድንቆም የሚያስችለን ያለ ሀፍረት ሊያስቆመን የሚያስችለን ያለ መሸማቀቅ ሊያስቆመን የሚያስችለን የእግዚአብሔርን ጽድቅ በእምነት እንቀበላለን ማለት ነው። እግዚአብሔር የተባረከው። መልእክቱን ቀጣይ ሳምንትም እንቀጥላለን። ጌታ ኢየሱስ አብዝቶ ይባርካችሁ። ተባረኩ።